አልማኮን እንግዲህ የተመሰረተበት ዋና ዓላማ የአማራ ልማት ማህበር የቢዝነስ ተቋም ነው፣ የገቢ ማስገኛ ተቋም ነው። የመጀመሪያው ዓላማ አማራ ልማት ማህበር የሚያስገነባቸውን ግንባታዎች ትምህርት ላይ፣ ጤና ላይ፣ የስራ ዕድል ፈጠራ ላይ ሰፊ ግንባታዎችን ይሰራል። ስለዚህ በራሱ ተቋም እነዚህን ግንባታዎች የማሰራት ዓላማ ነው አንደኛው ዓላማ። ሁለተኛው ዓላማ ደግሞ በክልሉ ውስጥ ባለው በኮንስትራክሽን ኢንዱስትሪው ዘርፍ ከፍተኛ የሆነ የገበያ ድርሻ ኑሮት እንዲሰራ እና ጋፑን እንዲሞላ የመንግስት ጋፑን እንዲሞላ ተደርጎ የተቋቋመው አልማኮን የአልማን ባህሪ ተላብሶ የተቋቋመ ድርጅት ነው። አልማ ከህብረተሰብ ለህብረተሰብ በልዩ ልዩ የልማት ክፍተቶች ማህበረሰብን ባማከለ መልኩ ይሰራል። ይህ ባህሪ አልማኮንም ጋር አለ። ይሄ አሴት ነግዶ ማትረፍ ብቻ ሳይሆን ካተረፈው ደግሞ መልሶ ሪኢንቨስት የሚያደርገው የልማት ሀብት እንዲያመነጭ ተልዕኮ የተሰጠው ነው። ስለዚህ ተጨማሪ የልማት ሀብት በማመንጨትም ተልዕኮውን በመወጣት አሁን ከ2016 ጀምሮ በሚያከናውናቸው ስራዎች እንደገና ሪኢንቨስት የሚያደርግ ሀብት በማመንጨት እየሰራ ይገኛል። አልማ ለሚያከናውናቸው የማህበራዊ ልማት ስራዎች ፋይናንስ ማቅረብ ነው ቤዚካሊ ስራው። ስለዚህ ሲፈጠር ለማህበራዊ ኃላፊነትን በተቀናጀ መልክ ለመወጣት የተቋቋመ ተቋም ነው ማለት ነው። አልማኮን አልማ የሚሰራቸውን ማህበረሰብ ተኮር የልማት ተግባራት በጥራት በጊዜና በተያዘላቸው በጀት እየገነባ ልማትን እንዲያፋጥን ታልሞ ነው በ2005 ዓ.ም የተቋቋመው።